አንተ ነው የምታስረዳኝ። እንዴ አገር ላይ ቢበላ ቢጠጣ ነገር ስለሌለ ዶክተር ለማኝ ስማ፣ ለልመና ነው የመጣኸው። ህይወትህን ልትቀይር ሆድ የደረቀ ሆድህን ልታረጥ ነው የመጣኸው። የደረቀብን ሆድህን አንጀት ከሸሌ ሽርሙጥና ከሆነም ከእናንተ ዜጋ ከእናንተ የበለጠ ሸርሙጣ በየቦታው ታከለው ማማ ያሳይሃል። ትናንትና ታከለው ማ ይሸገራር ማለት ኢድ በእናትህ ደረብ ለማኝ ምን አባረከው ደረብ ልጅ ነፋ ነው ጥንቦች እርኩሶች እኮ ናችሁ እናንተ ግማታሞች። ኦሮሞ ሰው ነው ኦሮሞ ታሪክ አምጣልኝ። አንተ ጥንብ ሰገጤና ልብዳለህ አንተ የዝርክርክ ማህበረሰብ አንተ የትም ጠጭ ልጅ የህፃን ልጅ ስጋ ላምጥ ከምትበላ ጀጀብ እኮ ጋላነት ከማዳጋስካር የመጣው አንተ ጥንብርኩስና ልብዳለህ ቂጥ ለቂጥ የምትባሉ ክብሮች ሁሉች የታሪክ አተላ የሌላችሁ ጥንቦች ሁሌ መቼም ቢሆን በኦሮሞ እየተጨፈጨፍ ትኖራታለህ። ኢትዮጵያን አትገዛት። ሁሌ እየለመንክ ትኖራለህ። እንስሳ ቤተሰብ አረጅ ወደ ላይና ልብዳለህ። ከዚህ በኋላ ምንም የምታመው ነገር የለም። አንተ ከብት አንተ ማለት እናንተ ማለት እኮ ደንቆሮ። ምነው ድምፁ ተዘጋ? የት ነበርክ እስከ ዛሬ? ስራ የለህም? ዝም በል። አቤት አሁን ይሄም ትግል ነው። ትግል እንደዚህ ሆነ እንዴ? እዚህ ቪዲዮ ላይ እንደምታዩት ሁለት ውሾች ታከለ ኡማን ተከትሎ ሲንጫጩ ሲጮው እያየን ነው። ባይዘው ታከለ ኡማ በጣም ትልቅ ሰው ነህ። ምክንያቱም ውሻ ብነክስ መልሰ እንደማትነክሰው በተግባር አሳይተሃል። ክበርልን፣ ኑርልን። ሲቀጥል ደግሞ ከመንጫጫታችሁ በፊት እየታገልን ከማለታችሁ በፊት የምትጠይቁትን ሰው እወቁ፣ የምትንጫጩበትን ሰው እወቁ። ምክንያቱም ታከለ ኡማ ከንቲባ ነበር። ከዛ ደግሞ የማዕድንና የመስኖ ምናምን ሚኒስቴር ነው። የሀገር ጦር መሪ ምንም ወይም ኢታማዦር የአየር ኃይል ምናምን አይደለም። ከብቶች ስትንጫጩ ደግሞ ሰው እየለያችሁ እያወቃችሁ ሰውየው ማን እንደሆነ እንኳን ሳታቋት ትጮ ምድራ ከብቶ። በአሜሪካን የሚኖሩት ጎዳና ተዳዳሪዎች ከአንድም ሁለቴ አዲስ አይደለም ይሄ። በነገራችን ላይ ብዙ ጊዜ የኢትዮጵያ ባለስልጣኖች እዛ ሲሄዱ ጎዳና ተዳዳሪዎች ማለት ነው ባለስልጣኑ ከኋላ እየተከተሉ አንተ ሰው ገላሃል፣ አንተ እንዲያርጋል ምናምን ብሎ ቪዲዮ ይቀርጻሉ። ታከለ ኡማን የምታውቀው በቴሌቪዥን ነው። ዛሬም በካሜራ መስኮት ነው እየቀረስከው ስትሳደብ የነበረው። ወንድ ከሆንክ ለምን በጣት አትነካም ነው የኔ ጥያቄ። በመቀጠል ደግሞ ሀገርን አፍቋል። ወደ ሀገር መግባት ትፈልጋለህ። ወረቀት የለ፣ ዋስትና የለ፣ አላፍነት የለ። ከጋርቤጅ ውስጥ ነው ከቆሻሻ ውስጥ ነው ለቅመ የምትበላው። ስራ የለህም። ስለዚህ ይሄን ባለስልጣን ተናግረ ወደ ሀገር ዲፖርት መደረግ ትፈልጋለህ። ይገባናል። ታከለ ኡማ እዛ የመጣው እንዳንተ ውሻ ሊያጥብ አይደለም፣ እንዳንተ ዳይፐር ሊቀይር አይደለም የመጣው። ገባ? በእውቀት ላይ እውቀት ለመጨመር ነው የመጣው። ዘበኛ ሊሆን አልመጣም። ገባ አይደለ? አሳዳጊ የበደላችሁ እናንተ ማለት ነው። እኔ የምላችሁ ከሀገር ሞታችሁ አትሻሻሉም እና እንዴ እንዳንተ ከዚህ በኋላ እኮ ኦሮሞ ላይ አደርሱም። እናንተ ኦሮሞ ሄዷል። በፕሌን ብትበር ኦሮሞ ላይ አደርስም። ገባ አይደለ እንዴ? የእናንተ ስግጥና ፍልጥና ሀገር ውስጥ ብቻ እኮ መስሎኛል። ለካ ከሀገርም ወጣችሁ እንደዚህ እርጥም ናችሁ። እናንተን ለማብሰል ኦሮሚያ ውስጥ የበቀለው እንጫት እንኳን ብናነድ አትበስሉ። ምድረ ሰገጤ ማለት ነው። ታከለ ኡማ የኔ ጀግና እጁን ኪስ ውስጥ ከቶ ቀብረር እንዴት ነው የወንድ ወኔ ከሱ ትንሽ ለመውሰድ አልሞከርክም? የወንድ ልጣም እንዴት ወንድ ልጅ ወንድ ኋላ እየሄደ ይቀርጻል? እንዲህ አይቶ እንኳን ዞር ብሎ ተነስቶ ካጠገብ ሲሄድ ንቀት ምናምን እንዴት ነው? ትንሽ እንኳን የለማ። ይሄ ጭንቅላት የለም። ለምን ጭንቅላት ካለ ገብተህ ኢትዮጵያ ውስጥ የሆነ ፓርቲ አቋቁመን መወዳደር ነው። ወኔ ካለ ገብተህ መዋጋት ነው። የኢትዮጵያ ባለስልጣኖች ከአንድም ሁለት ወደ አሜሪካ ሲሄዱ የአሜሪካ ጎዳና ተዳዳሪዎች ጭንቅላት የሌላቸው ሰርቶ የማይለወጡ ዋስትና የሌላቸው ወደ ሀገራቸው ለመግባት ሲፈልጉ ባለስልጣኑ ኋላ እየሄዱ ይሳደባሉ። አፈን እንደከፈትክ እንዳለቀስክ እዛው ትቀመጣለህ። ኦቦ ሽመልስ አብዲሳ እነዚህ ማድረግ የሚችሉት 3 ነገር ነው ብሏል። ምን ሲባል ማልቀስ ይችላሉ፣ ስም ማጥፋት ይችላሉ፣ ከዚህ የበለጠ ምንም ስራ መስራት አይችሉም ብለዋል። ሰው ባለስልጣኖች ሲመጡ ምናምን
መቀነስ ሲኖርብህ ዘር ሌላ ዘር ካንተ ስር እንዳይበቀል ተደርገ በደንብ ትቀነሳለህ። ገባህ አይደለ? መቀነስ ስላለብህ ነው የተቀነስከው። ምንም አጠቅምማ ለሀገር ሸክም ነን እናንተ። ካስተዳደጋችሁ እንኳን አሳዳጊ የበደላችሁ ባለጌ የሰውም ሀገር ሄዳችሁ እንኳን ከሰው ጋር እንዴት መግባባት መነጋገር እንዳለባችሁ አታውቁም። ደግሞ ከታከላው መገል ያወራ ነው እንዴ? ምን እናንተ በእናንተ ዕውቀት ታከለ ተዋርዷል ብላችሁ ነው የምታስቡት። ግን በነገራችን ላይ እናንተን የተዋረዳችሁት ለቃቃሚ እኮ ነው የምትመስሉት። አሜሪካ ምድር ላይ እየኖራችሁ በረንዳ ዳሪ ደና ስልክ እንኳን ያለያስከም እያስከ እስሩ እንደለማኝ ይሄ አመላችሁ ዘም ብትሄዱ አይተዋችሁም አይደለ? እንደለማኝ ተከተሉታላችሁ። እሱንም ዘና ብሎ በጥይባሩ ምናምን ቢስሚላህ አርህማን ረሂም ሲሄድ አካሄዱ ምናምን ጨረሽ ሌላ እያለ ለምን ሰዓት ነካው አንተ እንደዚህ ሄደ ምድረ ለቃቃሚ። እናንተ አይምሮአችሁ ጤነኛ አይደለም። የምሬን ነው የምላችሁ። ጤነኛዎች አይደላችሁ። እንደ ለማኝ እኮ ነው የምትመስሉት። የሆነ ብር የምትለምኑ ነው የሚመስለው እንዴ? ጆኖሳይድ የምትሉት ጆኖሳይድ ቢሆን ኖሮ አሜሪካ ምን ይሰራል እሱ? ለማኙላ ምን አለበት አንድ ብር ሁለት ብር ከኪሱ የትም አትሄዳትም። ምን እንደምታመጣ እኔ ማመጣውን አመጣለሁ። ምን አባክ ታመጣለህ? ምንም አታመጣም። ምንም this is America ገባሻ? እነ የዬ ምንም ለማታመጡት ነገር እረስቲ አንድ እንደውም ትግል ነው እንድንል የሆነ ፖለቲካ ነው እንድባል ራሱ ማንም መጠየቅ እንዳለባችሁ እንዴትስ ጥያቄ የሆነ መብትና ግዴታ መባል ነገር አለ እኮ እንዴ። እኛ እንኳን አረብ ሀገር ሆነን እኮ መብትና ግዴታችንን እናውቃለን። እየሰገጣችሁ ነው የሌለ የምር በጣም ነው የሚደብረው። አንደኛ ታከለ የሸገር ፍንፍኔ ከንቲባ ነበር። ሁለተኛ የማዕድን ሚኒስትር ነው። እስቲ ታከለን ከህዝብ ማለት ጋር ከረብሽ ጋር ከምን ጋር ምን ያገናኘዋል? ወንድ ከሆንክ ገብተህ መተህ ታጥቄ ልክ እንደፋኑ አትታገልም? እዛ ሀገር ላይ በቃ እንደዚህ የራስን ሀገር ሰው እንደዚህ እያበላክ በነበረው እጅ ላይ እስቲ እንደታከለ ለእናንተ የሰራ ሰው አለ? በጣም ነው የሚደብረው። በጣም ነው የሚደብረው። ሽንታሞች ናችሁ። ኦሮሞ ወን ቤኩ ቀብደን ጀቹን ኬሰት ወሪ ኦሮሞ በከቡተኒ ብየ ቡልቻ ጅርተን ጀቹን ታከለ ራዋ በረቹ ቀብዱ ሰበብን ሳስ ታከሌን ኦሮሞ ዳፍ ደለጌ ጀረ ስሪት ነምኒ አከ ኦሮሞ ስርና ኦሮሞ ፍንፍኔ ኬስ ዳቡ ፋገ ታከሌ ኡማ ሆጀቴ hinjiru kana kaadun እንደንዳአሙ ወርሞ ኦሮሞ በከቡተኒ ብየ ቡልቻ ጅርተን ኤጋ ዋን ታከሌ ኩኖ ነፍጠኞታ ከነ ገመቺሱፍ ጀተኒ ነሞኒ ባየኒ ዋን ቧቡይ ሲንጎተን ሂም ቤከነ ስሪት ኦሮሞ ዳፍ ኢሰ ሲኒፍ ዱ ቄሮ ሲንጭነ ዳበቱ ገዳቡን gargaaruun osoo sinirra jiru qeerroo sasiniif du sasincina dhaabbatu intini godha hidha ajjeesisiisa garafaa alagaan inni sin hojjettanuuf immoo kun akkana sinitti godhaa jira. Numa waliif wayyaa diinuma wal cinaa dhaabbannu waliif haa jiraannu. Egaa kana agartanii booda kamtu